ሰላም የዩቲዩብ ፋሚሊ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁ ማለት ነው። በጣም ተጠፋፍተናል ከሚባለው በላይ ቪዲዮ ከለቀኩላ ከሁለት ወር ሆኖኛል ማለት ነው። ያው የዛሬ ቪዲዮአችን የሚሆነው ደግሞ ተምኔት ላይ እንዳያችሁት አዲስ ካሜራ አንቦክሲንግ እናደርጋለን ማለት ነው። እሱን ካሜራ ስጠብቅ ነበር። ለዚህ ነው ቪዲዮ ያለቀኩላችሁ ማለት ነው። ከዚህ በኋላ በተከታታይ ቪዲዮ ይለቀቅላችኋል ማለት ነው። ያው ዛሬ አንቦክሲንግ የምናደርገው እንዳልኳችሁ 4K ፖኬት ከሚባል ካሜራ ነው አንቦክሲንግ የምናደርገው። ወደ ቪዲዮ ከመሄዳችን በፊት እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ካሜራው ይሄን ይመስላል ማለት ነው። 4K ካሜራ ነው የሚባለው። እዚህ ጋር 4K ካሜራ ብሎ ተጽፎበታል ማለት ነው። ያው እንዳለ እዚህ ጋር እስከ 4K እስከ 60 FPS ይቀርጻል። ፕሮዳክት ሳይዙ ሙሉ ቻርጂንግ ታይሙ ሙሉ እዚህ ተጽፏል። ግን በኋላ አሳያችኋለሁ ማለት ነው። አሁን ከፍተን እንየው። አሁን ይከፈት ምናምን ያው ሲከፈት ይሄን ይመስላል ማለት ነው። ካሜራውን በኋላ እናያለን። ውስጡ ምን እንዳለ አይተን ከዛ በኋላ ካሜራውን እናያለን ማለት ነው። ውስጡ እዚህ ውስጥ ቦርሳ ውስጥ እኔ እንኳን ቀድሜ አይቼዋለሁ፣ ግን ለእናንተ ለማሳየት ነው። ውስጡ ቻርጀር አለው። ማይክ እንኳን እየተጠቀምኩበት ነው። ቻርጀር አለው። ያው እዚች ጋር 64 ጂቢ ስንት ነው? 64 ጂቢ ሚሞሪ አለው የራሱ የሆነ ቻርጀርም አለው የራሱ የሆነ ስቲክም አለው የራሱ የሆነ ምርጥ ነው። በጣም ከሚባለው በላይ በርካሽ ዋጋ በቺፕ ነው። በጣም ርካሽ ነው። ያው ይሄ ማስቀመጫውም ይሄ ነው። እንዳለ ከፍተን እናያለን። ከዛዚህ ላይ ይሄኛው እንኳን የሆነ እጃችሁ እንኳን አይመስለኝ። ቪዲዮ አሳያችኋለሁ። እሱንም እንዳለ እናያለን። እዚች ጋር የሆነች የሚቀረን ነገር አለ። ይሄኛው ደግሞ ማሰሪያው እዚህ ውስጥ ያሉት ደግሞ እነዚህ ማሰሪያዎች ናቸው። ያው ካሜራው የሚባለው እቺው ካሜራው ይሄኛው ነው። እስከ 200 ምናምን መሰለኝ ዲግሪ የሚቀርጸው አላየሁትም በደንብ እንኳን። ካሜራው ይሄ ነው። እዚች ጋር ቻርጀርም ማይክም የምታደርጉበት ዩኤስቢ መሰኪያው ነው ማለት ነው። እዚች ጋር ደግሞ እንትናቸው መቀያየሪያዎች እና ሴቲንግ ላይ ስትገቡ በዚህ ነው የምትቀያየሩት። እዚህ ጋር ሚሞሪ ያለው ማለት ነው። ከዚች ጋር ደግሞ ከነዚህ ጋር አገናኝታችሁ ከስቲኩ ጋር የምታቆሙት ነው ማለት ነው። ራሳችሁን በእጃችሁ የምታዞሩት ማለት ነው። እንዲህ እስከዚህ ድረስ እንዲህ ይዞራል። እንዲህ ማድረግ ይዞራል። ከዚህ በኋላ ግን አይዞሩም ማለት ነው። ያው እንዲህ ነው የሚዞረው። አሁን ከፍተን እንየው። ያው እዚህ ጋር አይታይም መሰለኝ በደንብ። ያው ከፈተ ማለት ነው። እዚህ ጋር ምን ይላል በደንብ አይታያችሁ ይችላል። 4K 30 FPS ነው እዚህ ጋር የሚቀርጸው ማለት ነው። ትንሽ አድርጌ ላሳያችሁ። ይታያችኋል? ሚታይ እንኳን አይመስለኝም። ለዚህ አሁን ከፍተነው እንየው። እዚች ጋር ሪከርድ የምታደርጉበት አለ። ፎቶ ማንሳትም ትችላላችሁ። ሴቲንግ ውስጥ ገብታችሁ ደስ የሚለው እንትን አለው ከስልካችሁ ጋር አገናኝታችሁ በዋይፋይ የራሱ የሆነ ዋይፋይ ያለው እዚህ ላይ ከስልካችሁ ጋር አገናኝታችሁ እዛ ላይ የሚቀረጸው ላይ ይታያችኋል ማለት ነው። እዚህ ላይ ዋይፋይ አለው። ከዛ በኋላ እዚህ ላይ ፓስወርድ ስሙ ኤክስፕሮ ምናምን ካሚል አለ። ፓስወርዱ አለው። ከዛ ከስልካችሁ ጋር አገናኝታችሁ ማየት ትችላላችሁ ማለት ነው። ይሄ ነው እንትኑ ካሜራው ይሄን ይመስላል ማለት ነው። ካሜራው አሁን እነ ስቲኮ ምናምን እነሱን ከፋፍተነው ሰክተነው አንድ ላይ ይሰካና ምን እንደሚመስል እናያለን ማለት ነው። እኔ እንኳን ቀድሜ አይቼዋለሁ ለእናንተ ለማሳየት ነው። ይሄ ነው ዋናው ማስቀመጫው። እዛ ቪዲዮ ላይ እንዳያችሁት በዚህ ነው የምታስቀምጡት ማለት ነው። መጀመሪያ ይችኛዋን እዚህ ላይ ነው የምትሰኩት። ከተሰካ በኋላ ይሄኛው ላይ እዚህ ላይ እንሰካዋለን። እዚህ ላይ እንዲንሰካውና እንዳይላል አድርጎ የሚያጠብቀው ደግሞ እቺኛዋ መሰኪያ ያለች እሷን ሰክተን የፈለግነው ላይ ማስቀመጥ እንችላለን ማለት ነው። ስቲኩ ይሄን ይመስላል ማለት ነው። ከዛ እዛ ጋር አስቀምጠ ነው መቅረጽ ከፈለኩ ልክ እንደዚህ መቅረጽ እንችላለን ማለት ነው። ያው ምርጥ ነው። በ$69 ብቻ የተገዛ
ካሜራ ነው ማለት ነው። እነ DJI Osmo Pocket 3 ውድ ነው። አሁን እሱ እዚህ ላይ ስንት ይላል? 675 $530 አሉ። እዚህ ላይ በጣም ውድ ናቸው ከሚባሉት በላይ። አሁን ይሄኛው DJI Osmo Pocket 3 የሚባለው DJI Osmo Pocket 3 የሚባሉት $530 ናቸው። ይሄ ግን $69 ብቻ ነው የገዙት ማለት ነው። $54 አለ። አሁን የገዛሁት ደግሞ ይሄኛው በ4K ቦዲ ካሜራ $79 ይላል። እኔ በ69 ነበር የገዛሁት፣ $79 ገባ ማለት ነው። ይጨምራል። ያው እዚህ ላይ $675 ምናምን በጣም ነው የሚጨምረው ማለት ነው። ይሄኛው እዚህ ላይ ደግሞ የኔ አይነቱ ካሜራ በ4K ደግሞ እሱም $79 ነው። ሁለቱም ያመሳስላቸዋል መሰለኝ። ያው ትንሽ ልዩነታቸው ይሆናል። በ68 $119 $64 አሉ ማለት ነው። እነሱን መግዛት ትችላላችሁ። አቅም ላለው ሰው እስከ DJI Osmo Pocket 3 መግዛት ይችላል ማለት ነው። ግን ለሌለው እንደኛ አይነቱን እንደዚህ አይነት እንትን 4K Pocket Cam የሚባለውን ካሜራው ብትገዙ ተመራጭ ነው ማለት ነው። ከዛ እዚህ ጋር ይሄኛው ደግሞ እንትን ነው ከሆነ ከግድግዳ ከእንጨት ጋር ወይ ከሆነ ነገር ለማሰር ይጠቅመናል ማለት ነው። ይሄኛውም እንዳልኳችሁ ቻርጀሩ ነው ማለት ነው። ቅድም የሆነች እንትን ሚሞሪ አለች። ሚሞሪውንም ሰክቼ ላሳያችሁ። ያው ሚሞሪው እቺኛው ናት ሚሞሪው። ከዛ በኋላ እዚህ ጋር እንዳልኳችሁ እዚህ ላይ ነው የሚሰኩት ማለት ነው። ይሄኛውን እዚህ ላይ ተሰኩታላችሁ። ከዛ በኋላ ለእናንተ ላይታያችሁ ይችላል። እዚች ጋር ይመጣላችኋል ማለት ነው። ቪዲዮ ላይ ላይታያችሁ ይችላል በስነ ስርዓት አይታይም። አው ስለማይታይ ነው። አሁን በሱ ካሜራ ውጭ ወተን ቪዲዮ እናየዋለን ማለት ነው። እስቲ ካሜራው ጥራቱን ኳሊቲውን ከእናንተ ጋር ወተን እናየዋለን ማለት ነው። ወተን እንየው። ያው አሁን በአዲሱ ካሜራ 4K Pocket Cam በሚባለው ነው የመቀርጽላችሁ። ያው ኳሊቲው ይህን ይመስላል ማለት ነው። እና ደስ የሚለው ደግሞ ከካሜራችሁ ጋር ስልካችሁ ጋር አገናኝታችሁ ዋይፋይም ፓስወርድም አለው። በስልካችሁ ላይ አገናኝታችሁ የምትቀርጹትን በስልካችሁ ማየት ትችላላችሁ ማለት ነው። እዚህ ላይ ሙሉ ነው መቆጣጠር እዚህ ላይ ትችላላችሁ ማለት ነው። ደስ ከሚለው ነገር አንዱ ነው። ቀደም ያላሳያችሁ ደግሞ ክሯ የማይኳ ይሄን ነው። በክር ነው ማለት ነው ማይኩ። ጥራት በጣም አለው ማለት ነው ማይኩ። ያው ቪዲዮ እስከምንገናኝ ድረስ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።